ማስጠንቀቅ የፈለኩት ከዚህ በኋላ አለው ነው። እሷ በምትወሰናቸው ውሳኔዎች እኔም በመወሰነው ውሳኔዎች ውስጥ እሷም እኔም አለ ቤተሰቤን በሙሉ አለ። ብቻዋን አይደለችም ከዚህ በኋላ ገብቷቸዋል። ምክንያቱም እኛ ቢዚ ነን ምናምን እያለን ብዙ ነገር ተበለሻሽቷል አሁን ላይ። ያን ነገር ደግሞ ሩታዬ በሚገባ አስተካክላለሁ። ለቀርቤ ወይም ደግሞ የኔ ለምላቸው ሰዎች መናገር ያለብኝን እናገራለሁ። ካመኑኝ ያምናሉ፣ ካላመኑኝ አላመኑኝም ነው። ለማንም ለማሳመን የሚሄድበት ርቀትም የምጓዘው እንትን አይኖርም። አዎ ግን በእንደዚህ አይነት ወይ አይደለም አሁን እያልኩሽ ያለሁት እኮ ነው። ያመነኝ አይደለም ደስታን ይኸውልህ፣ በደንብ ማናገር ያለብኝን ነገር ማለት ነው የምር ቁጭ አድርጌ አናግሬው አውቃለሁ። ግን ደግሞ እንዴት መሰለክ ይጠራጠራል ነገሮችን። እኔ ደግሞ እንደዚህ እየተጠራጠረ ያውን እየለቀቅሻቸው ያሉት ቪዲዮዎች ራሱ እንኳን እሱ ነው ያጠራጠረኛል። ጀመሪያ እሱ ተረጋግቶ እኔን ለማዳመጥና የኔን ሀሳብ ለመረዳት ሬዲ ሲሆን አገኛለሁ። በትክክል ተገናኝተን ነገሮችን በሲምፕል በሆነ ወይ ሩታ ይፈቷል መሆን ካለበት ይሆናል። ይሄ ነገር ደግሞ ተደጋጋሚ አይደለም ሩታ እናስተካክለዋለን። እኔ በጣም ይኸውልህ እኔ አሁን ምን እንደሆነ ታውቂያለሽ? እንዴት ነው የቅርቤ ሰው ብለህ እና ዲቴል ብዙ ነገር የማትነግረው ሰው አለ። የቅርቤ ሰው ሆኖ ኢቭን ተረዳውሽ። ከዛ ደግሞ የቅርቤ ሰው ብለህ ደግሞ ሁሉንም ነገር የምታማክረው አይነት ሰው አለ። ሙሉ ለሙሉ ተረዳውሽ። ሰላም ቤተሰቦቻችን እንዴት ናችሁ? ያው ሰሞኑን እየቆየው ነው እየመጣ ያለሁት በአንዳንድ ስራዎች ምክንያት ምናምን እና ያው እንዳትቀየሙኝ ዛሬ እህቴን ጠርቼ አንዳንድ ነገሮችን መምከርና ማድረግ ያሉብኝ ነገሮች እንዳሉ ልነግራት አስቤያለሁና ሩታ አሁን ያለችበት ሁኔታ ትንሽ ውጭብርብር ያለ ነገር ነው፣ ግራ የገባው ነገር ነው እና ያ ነገር ለነሱ ጥሩ አይደለም፣ ወይም ለሷም ጥሩ አይደለም፣ ላለችበት ሁኔታም ጥሩ አይደለም እና ያን ነገር ለማስተካከል ደግሞ ግዴታ እኔ መግባት ሳይኖርብኝ አይቀርም። ምክንያቱም እንዳየዋት ከሆነ እሷ እያደረገች ያለችው ነገር ምንም በቃ ይሄ ሴንስለስ እየሆነብኝ ነው ለኔ። ምክንያቱም ምንም ነገሮችን እየፈታችም እያስተካከለችም አይደለም። አሁን ላይ ነገሮች እየተበላሹ በመጡ ቁጥር በጣም ከባድ ነገር እየተፈጠረ ይመጣል። ወደ ቤተሰብ ይሄዳል፣ ከዛ ወደ ጓደኛ የሆነ አላ ታውቁታላችሁ መቼም ከዚህ በፊት የተፈጠረውን ነገርና አሁን ሩታ ነገሮችን ማስተካከል ስላልቻለች እኔ በማይሆን ሁኔታ ቢሆን ገብቼ ነገሮችን ማስተካከል ሳይኖርብኝ አይቀርም። ምክንያቱም አሁን አብርሃም የራሱን ላይፍ ስለጀመረ ሩታም ከዛ መራቅ ሳይኖርባት አይቀርም። እሷ ደግሞ የዚህን ተቃራኒ ነው እያደረገች ያለችውና ያ ነገር እኔን እየረበሸኝ ነው፣ ቤተሰቡን እየረበሸ ነው፣ በጣም ብዙ ነገር እየፈጠረ ነው። ስለዚህ ያንንም ነገር ማስተካከል አለብኝ። ከደስታ ጋር ያላትን ግንኙነት ማስተካከል ሳይኖርብኝ አይቀርም። ደስታም በጣም በብዙ ንዴቶች ከሀገር ካልወጣው እያለ እንደነበር ሰምቻለሁ ምናምን እና ያ ነገር እኔ ራሴ ለፍቼ አምጥቼው ይሄ ልጅ እንደዚህ መሆኑ በጣም ከብዶኛልና ያው ቢዚ ስለመሆን ነው እኔ ነገሮችን ላስተካከል ያልቻልኩት። ያን ነገር ደግሞ ማስተካከል እንዳለብኝ አሁን ተሰምቶኛል። ስለዚህ ከደስታ ጋርም ሰሞኑን አወራለሁ ብያለሁ። ሩታዬን ግን አሁን ጠርቻታለሁና እሷ እስክትመጣ ነው ለእናንተ አንዳንድ ነገሮችን ልንገር ብዬ ነው። ፋሚሊዎቻችንም አይ ቲንክ እየተረበሹ ነው መሰለኝ ኦዲየንሶቻችን እና ያ ነገር እኔንም ይረብሸኛል። የሩታንም ህይወት ያቃውሳል፣ የኛንም ህይወት እያቃወሰ ነው ያለው አሁን ላይና ያ ነገር በተፈጠረ ቁጥር የአንድ ሰው ችግር አይደለም የሚሆነው እንዳለ በዙሪያው ያለው ሰው በሙሉ ይነካልና ያ ነገር ሜቢ መስተካከል ሳይኖርበት አይቀርም። ስለዚህ እኔ ራሴ መግባት አለብኝ ብዬ አስቤያለሁ። አቡሽንም አማክረውና ይሄን ነገር እሱም እንዲገባበት ካሰበ ወይም አክሰፕት ካደረገኝ ይሄን ነገር ወደሱ ሄዳለሁ ማለት ነው። እስቲ ምን እንደሚፈጠር አላቅም፣ ፈጣሪ ይርዳን። ምን እንደምላችሁ አላቅም። አሁን ላይ እኔም ያለሁበት ሁኔታ ጥሩ አይደለም። ምክንያቱም ነገሮችን ለማስተካከል ለራሴ ህይወት ለራሴ ላይፍ እየሮጥኩ ነው ያለሁት። ብዙ አይነት ስራዎችን እሰራለሁ አሁን ላይ እና እነዛን ስራዎችን ትቼ ነው አሁን ምክንያቱም ከእህቴ ትበልጥብኛለች ከኔ ከራሴ በላይ። ስለዚህ እሱን ነገር ማስተካከል አለብኝ። ግን ላትሰማኝ ትችላለች አውቃለሁ። ያን ነገር ደግሞ እስቲ በምን አይነት መንገድ እሺ እንደምትለኝ አላውቅም። እስቲ እንግዲህ ፈጣሪ ይርዳ በሉኝ። እናንተም እያየዋት ነው፣ ከዛ ጋር እየመጣች ነው። ፏ ብላለች እህታችን። ዛሬ ምን እንዳለባት አላውቅም። ምንድነው ሌላ ቀጠሮ አለብሽ ነው?
ወንድሜ ማግኘት ራሱ ሰው እንደዚህ በጣም ሰው አይናፍቅሽም? ሁላውንማ አንቺም አንተ ነው ማከም አይናፍቅ ስራ ሁሌ ስራ ታዲያ ያው ስራዬን ጥዬ መጣሁ። አንዳንድ ነገሮችን ላዋራሽ ጥዬ መጣሁ። ግን አሪፍ ነው እባክህ። ደህና ነሽ? በዚህ እድሜ እዚህ እዛ ከሚል ሰው የሚሰራ ሰው የተሻለ ነው። እነዛን ሰው አትመክሪልኝም ታዲያ? እሺ ምን አገባኝ ነው ብዬ ተሰቃየን እኮ አሁን ሩታዬ። እኔ የምልሽ ለአንድ በጣም ወሳኝ ነገር ነው የጠራሁሽ። አይ ቲንክ አንዳንድ ነገሮች መስተካከል ሳይኖርባቸው አይቀርም እና ይሄን ነገር ቀድሜ ልንገርሽ ብዬ ስላሰብኩ ነው ደውዬ የጠራሁሽ። ቀጠሮ አለብሽ መሰለኝ። አለባበስሽ ወደ የሆነ ፕሮግራም የምትሄጂ ነው የሚመስለው ወይስ ዴይሊም? አንተን ለማግኘት ነው የመጣሁት እና ከተመቸክ ያው ፋን ላለን ማን ነው እሷ ለዛ እንደ የመጣሁት። እሺ አሪፍ ሆኖልኛል እንደውም መምጣትሽ ዛሬ ቀኑም አሪፍ ነው። አሁን ወደ ሜን ፖይንት ልግባልሽ እና ሩታዬ አይ ቲንክ ነገሮች መስተካከል ሳይኖርባቸው አይቀሩም። ምን ተበላሸ ሲጀምር የሆነ ነገሮችን ብቻ አይቻለሁ። አንዳንድ ቪዲዮዎችንም እያየሁ ነበር ሰሞኑን እና እነዛ ነገሮች አይ ቲንክ መስተካከል ሳይኖርባቸው አይቀርም። አንቺ ደግሞ እያረግሽ ያለሽው ነገሮችን ጭራሽ ማበላሸት ነው ልታይ። ያ ነገር ትክክል አይደለም። አሁን ሰሞኑን እያየሁ የነበረው ነገር ወደማይጠቅምሽ ነገር እየሮጥሽ ነው ድጋሚ እንዳለፈው ነው መሰለኝና ይሄን ነገር ደግሞ እኔ ራሴ ገብቼበት ማስተካከል ሳይኖርብኝ አይቀርም። ምክንያቱም አንቺ እያበላሽሽ ነው ያለሽው ነገር ማለት ነው። ወዴት ነው የምትገባው? ለሸሩታይ በደንብ ላስረዳሽ። እንዳየሁት ከሆነ አሁን በዙሪያችን እየተፈጠሩ ያሉ ነገሮች አይ ቲንክ ትክክል አይደሉም። አንቺም ደስታን እየሸኘሹ ነው አሸሸሹ። ቆይ አዳምጪኝ ሩታይ። እና አሸኘሹ በመጀመሪያ ደረጃ እየሸኘሹ ነው አባባሌ እየሸሸሹ ነው እንደማለት ነው፣ ወይም እያራክሹ ነው ካጠገብሽ ነው። ይኸውልሽ አንዴ አዳምጠኝና ማለት ነው ደስታ ማውራውን ነገር አንዳንዴ እንዴት መሰለክ እያመነኝ አይደለም። እኔ ደግሞ በሰዓት ለቀርቤ ወይም ደግሞ የኔ ለምላቸው ሰዎች መናገር ያለብኝን እናገራለሁ። ካመኑኝ ያምናሉ፣ ካላመኑኝ አላመኑኝም ነው። ለማንም ለማሳመን የሚሄድበት ርቀትም የምጓዘው እንትን አይኖርም። አዎ ግን በእንደዚህ አይነት ወይ አይደለም አሁን እያልኩሽ ያለሁት እኮ ነው። ያመነኝ አይደለም ደስታን ይኸውልህ በደንብ ማናገር ያለብኝን ነገር ማለት ነው የምር ቁጭ አድርጌ አናግሬው አውቃለሁ። ግን ደግሞ እንዴት መሰለክ ይጠራጠራል ነገሮችን። እኔ ደግሞ እንደዚህ እየተጠራጠረ ያውን እየለቀቅሻቸው ያሉት ቪዲዮዎች ራሱ እንኳን እሱ ነው ይጠራጠረኛል። ሩታይ ለምን አድርገን ላስረዳ። አሁን እዚህ ጋር ይሄን ነገር ካሜራ ፊት እንደዚህ ነው ብዬ መናገር ገብቶኛል። ተረዳሁሽ። አንተም ደግሞ ስለ አሁን ላይ በጣም ስራ ላይ ቢዚ ስለሆንክና ስለራክ ነው እንጂ አንተም ብትሆን ማወቅ ያለብን ሁሉ ነገር ላሳውቅህ እችል ነበረ። ግን ደግሞ በጣም ቢዚ ነህ ስራ ላይ አሁን ላይ በጣም ቢዚ ነህ። ታይም ምናምን እየበቃ አይደለም። ሶ ኖባ እንደዚህ አይነት ነገር አስቤያለሁ ምናምን ብዬ ላንተ ላስረዳ አልችልም። ግን ደግሞ የኔ ለምላቸው ሰዎች ማረግ አለብኝ ብዬ በቃ በደንብ ማምናቸው ሰዎች የኔ የምላቸውም ሰዎች ኖረው እኮ ማላምናቸው ሰዎች ይኖራሉ። ስለዚህ ለነሱም ያን ያህል ግልጽ ማድረግ አይጠበቅብኝም። የኔን ሀሳብ የኔ ለምላቸው እንደገና ደግሞ የማምናቸው ፕላስ የማምናቸው ሰዎች ለነሱ መናገር ያለብኝ ነገር እናገራለሁ። ከዛ መካከል ደግሞ ደስታ አንዱ ነው። አሁን ላይ በተለይ በዚህ ሰዓት ላይ የምሬ ነው እለት ዲቴል ነግሬዋለሁ። ግን ደግሞ አንዳንድ የሚያያቸው ነገሮች እንደዚህ እኮ ሊሆን ይችላል ምናምን ይለኛል። ሰው እኔ ደግሞ ካላመነ ነገሮች እምነት እኮ አሁን ሩታይ እንዴት መሰለሽ አሁን ላይ ለነግርሽ ነው ሩታይ ነገርኩሽ እንደማያቸው ነገሮች እንኳን ደስታ እኔን ያጠራጥረኛል። እና አሁን ሰሞኑን እየተፈጠሩ ያሉ ነገሮች ነበሩ። ከሀገር ሊወጣ ነው ምናምን ሰምቼ ነበረ። ገብቶሻል? ያ ነገር በጣም ነው የከበደኝ። ምክንያቱም ከየትና የት ለፍተን ይሄ ነገር እንዲፈጠር ካንቺ ጋር ያለው ግንኙነት እንዲፈጠር ብዙ ነገር ለፍተናል አይደለም? አንቺ አሁን ምን እያደረግሽ ነው? እሱ እንዳያምንሽ እያደረግሽ ነው። ለምን ወደማይፈልግሽ ሰው እየሮጥሽ ነው? ምክንያቱም ሩታይ አዳምጪኝ። እዛ ማረግበት ምክንያት ነግሬዋለሁ በጣም በግልጽ አማርኛ ገብቶኛል። ስሚኝ አሁን አንቺና አብርሃም የሚያገናኛችሁ ነገር አዲስ ታይም ላይ ምንም ልጅና ልጅ ብቻ ነው። እሱ የራሱን ላይፍ ይዞ ቀጥሏል። አንቺ ደግሞ ወደማይፈልግሽም ወይም ወደማይሆንሽ ሰው መሮጥ የለብሽ። ይሄን ነገር ለማስተካከል አይም በምትይ ከሆነ ደግሞ ራሴ ገብቼበት ሰሚኛ ሩታ ራሴ ገብቼ ነገሮችን አስተካክላለሁ። ገብቶሻል? ታውቂኛለሽ ጸባይን። አንድ ነገር ካልኩኝ ሳላደርገው እንደማልመለስ ታውቂያለሽ። ያ ነገር ሞር እያበላሸብን ነው እየመጣል በዙ እና አንቺን ብቻ አይደለም ኮርታ እኔና አንቺን ወይ ቤተሰቦቻችንን አይደለም እኮ እየነካን ያለነው በዙሪያችን ያሉት ሰዎች በሙሉ ላይፋቸው እየተቃወሰ ነው የሚመጣው። ገብቶሻል? የዙሪያውን ተው። የአንቺ ህይወት
በዚህ አይነት ሁኔታ መበጥበጥ አለበት? ደስተኛ ሆነሽ ልጅሽን ሉሌ ማሳደግ አፈልጊ? እኔ በጣም ደስተኛ ነኝ። በቃ ደስተኛ ነሽ አይደል? እኛም ስላለን ደስተኛ መሆን ያለብሽ። በጣም ሰላም ነኝ። በጣም ደስተኛ ነኝ። ገብቶኛል። ግን እያደረግሽ ደግሞ ይኸውልህ ነው ባይ አንድ አዳምጠኝና በጣም ብዙ ያለፍኩበት ነገር አለ። ያ ነገር ሰብሮ ስላላስቀረኝ በጣም ደስተኛ ነኝ። እሱማ በጣም ነገሮችን በደንብ ስትረግል አድርጌ መቆም መቻሌ፣ ለልጄ ጠንካራ እናት መሆኔ ያንን ነገር ሳስብ በጣም ደስተኛ ነኝ። ከዛ ደግሞ በጣም በብዙ መንገድ ብዙ ሰዎች እኔ ሊጥሉኝና የሆነ ነገር ሊያረጉኝ ሞክረው እነሱንም ማለፌ ያንን ሳስብ በጣም ደስተኛ ነኝ። ከዚህ በላይ ምንም የሚያስደስት ነገር የለም። ላንቺ ደግሞ ካንቺ በላይ ደስታ እና ጤነኛ እናት አለሁ እኔ ጤነኛ ነኝ፣ ልጄ ጤነኛ ነው። ምንም የምፈልገው ነገር አለ ከዚህ ውጪ የምፈልገው ነገር የለም። ገባ? ከዛ ደግሞ በተጨማሪ ዙሪያ ያሉትን ሰዎች በቻልኩት መጠን እኔም ሰላም ሆኜ ለነሱም ሰላም ለመፍጠር ሞክራለሁ። ካልቻልኩኝ ሩታዬ አንድ ነገር ልንገርሽ። አሁን እያየሁ ነበረ፣ እነ ዳኒንም እያየሁ ነበረ፣ ሜሪ የሚሰሩትን ስራ እንዳያየሽውን ከሆነ በዙሪያችን ያሉ ሰዎች እኮ እዛም ጋር የተፈጠረው ነገር አይደለም ልነግርሽ ነው ሩታዬ። ሁሉም ልነግርሽ ነው ገብቶኛል። አሁን ለዚህ ብዬ ነው እኮ እኔ ገብቼ ግዴታ ማስተካከል አለብኝ። አሁን ይሄንን ላስፈቅድሽ አይደለም ሩታዬ፣ ታውቂያለሽ። እኔ ልነግርሽ ነው አስቀድሜ። ገብቶሻል? አንዴ ስሚ፣ ዳኒ ጋም ሜሪ ጋም ሁሉም እያየሻቸው ከሆነ እሱ ሲያሽቃብጥ ቆይቶ አሁን ይውጡ ነው ሁሉም በየተራ አይደለም። አንድ ነገር ማስረዳ ነገር ቢኖር ማለት ነው ሜሪ በጣም ወረደም በቃ ፋሚሊ ነን። ያው አንዳንድ ማይሆኑ ስታቶችን ልትሰራ ትችላለች። የፈለገ ይሁን ጭራሽ ፋሚሊ ሆነንም በእንደዚህ አይነት ሌቭል የምትሄድ ከሆነ ከሌላ ሰው ከማን ከተራሷ አልቆጥራት። ገብቶሻል ሩቴ? እና አሁን ደግሞ አሁን የነሱ ዙሪያ እና እነሱ በዙሪያችን ያሉት ነገሮች መፈጠራቸው ብቻ ሳይሆን አንቺ የሄድሽበት ያለው እንቅስቃሴ እኔ ግዴታ ወደዚህ ወደ መስመሩ ገብቼ ማስተካከል እንዳለብኝ ብቻ ነው ሩቴ። ይሄ ነገር ግዴታ ነው። አሁን ለምን እንደሆነ ታውቂያለሽ? ነገሮች ጭራሽ ከጠበቅኳቸው በላይ እየተበላሹ ነው እየሄዱ አንቺ ውስጡ ስላለሽና እያደረግሽው ያለሽው እየወሰንሽው ያለሽው ዲሲዥን ሜኪንግሽ ምናምን ቀላል ወይም ትክክለኛ ሊመስልሽ ይችላል። ግን በዙሪያሽ ላለ ሰው ወይም ከውጭ ሆነሽ ስታዩ ነገሮችን ትረጁ። እኔ ደግሞ ፈጣሪ ፈቅዶልኝ እንደድል ሆኖ ቢዚ ሆኜ ከላይ እናንተን አየኋችሁ ቦታው ላይ ሳልገኝ ሻሽቼም እሱ እኮ ነው ገብቶሻል የፈጠረው። ኤፍሬምንም በጣም ሰሞኑን አንዴ አሁንም ቢሆን ማለት ነው ያንን ነገር አይተህ ነው መተህ እያናገርከኝ ያለው እንጂ ስለኔ ሐሳብ ወይም ደግሞ እኔ ምን አስቤ እንደሆነ ምናምን የምታውቀው ነገር የለም። ገብቶሃል? ያንን ነገር ብታውቅ ኖሮ እዚህ ጋር ማውራት አልችልም። ገብቶኛል። እናወራለን፣ እሱን ዲቴል እናወራለን፣ ቤት ምናምን እናወራለን። ያንን ነገር ብታውቅ ኖሮ ሜቢ በሐሳቤ ምን እንደሚባለው ልትረዳኝ ትችላለህ። እንደገና ደግሞ ያው እንደነገርኩህ ነው በጣም ብዙ ነገሮች አንተን ቢዚ ያደርጉሃል። ላንተ ማሳውቅበትም ሆነ ላንተ ይሄንን ነገር ላረግ ነው ብዬ ማማክርበት ታይም አልነበረ። ታይም የለኝም፣ ግን የሆነ ታይም አታጪም። የሆነ እኔም አላጣም፣ እንደዋወላለን እኮ በዛ ሰዓት ላይ። እንደዚህ አይነት ነገር ደግሞ ተደውሎ ሳይሆን በአካል ተገናኝቶ ዲቴልስ ታወራበት ምናምን ነው ሞር አድቫንቴጅ የሚኖረው ብዬ አምናለሁ። የሆነ ነገር ካሰብክ ምናምን እና ምን ልፈልጌ ነው በቃ ከሁሉም ጋር ያለው ነገር እኔ በደንብ ደህና ነኝ። ዋናው እኔ ደህና መሆኔ ነው። በዚህ ሰዓት ከኔና ከልጅ የደህንነት ውጪ ይቅርታ አድርጉልኝ የሚያሳስበኝ ነገር የለም። ታይ ግን አሁን ተሰራሽ ኖ ወይ እንዴ መጀመሪያ ይኸውልህ አንድ ነገር ልንገርህ፣ ፋሚሊንም በቃ በጣም ብዙ ነገሮችን አክብሬ የራሴን ነገር እየተውኩኝ በጣም ብዙ ዘመን ስጎዳ ኖሬያለሁ። አሁን ቅድሚያ የምሰጠው ለኔና ለልጄ ነው። ከኔና ለልጄ አሁንም እያልኩሽ ያለሁት ይቀጥላል። አትቆጣኝ። ወደ እኔ ዞሪ ነው እንዴ ካንተን አቅፈሽ ምናምን ልትክለሳለሽ። የለም አሁን ትክክለኛውን ነገር ነግሬሽ መሄድ ፈልጋለሁ። ለዛ ነው ሩቴ እግዚአብሔር ምን እንደሆነ ታውቂያለሽ። ሄድን አየነው፣ ገብቼበትም አየሁት። ገብቼበት አንዳንድ ነገሮችን አስተካክዬ ተመልሼ ወጥቻለሁ። ይቅርታም እስከ ማለት ደርሻለሁ። አይደለም ለምን ለአንቺና ለሉል ቅድሚያ ስለሰጠው አይደለም እንጂ በራሴ ዲሲዥን ሜክ ባረግ ነገሮችን ማበላሸት ብፈልግ ምናምን እንደ ሰው እንደሚለው ወይም እነዛ ጠላቶቻችን በዙሪያችን ያሉት እንደሚሉት እንደዛ ማድረግ ቀላል ነው አይደለም። ግን አሁን እኔ ነገሮችን ለማበላሸት አይደለም የምገባው። ገብቶሻል ሩታይ? ነገሮችን ለማስተካከል እኔ አንቺ ትተሹ ምናምን እኮ አይደለም እሺ፣ አንቺ አርፈሽ ተቀመጪ አይደለም እያልኩሻለሁ። የአንቺን ዲሲዥን ሜኪንግ እኔ አልቃወምም፣ ሁሌም በፖዚቲቭ መልክ ነው ማለት። ግን ያ ፖዚቲቭነስን ወይም ዝም ማለት ይሄ ከባድ ችግር እየፈጠረ ነው። አንቺ አልታወቀሽም እንጂ በጣም ነገሮች እየተበላሹ ነው።
እኔ አሁንም አዳምጪ። ሰው እኮ ማዳመጥ አንዳንዴ እኮ ችግር አለብሽ እኮ አንቺ። አቡሽ አሁን አንድ ነገር ልንገርህ ማለት ይሄን ነገር አቡሽም ብሎ አበላሸሽው አትለኝም ነበር። አበላሸሽው አይደለም ሆይ አትረዳው አትለኝም ነበር። እሱን ትነግሪኛለሽ፣ ቤት እነግርሃለሁ ብለሽኛል። ግን አሁን ለቤተሰቦቻችንም ማሳወቅ የፈለኩት ለኦዲየንስም ለእናንተም ማሳወቅ የፈለኩት እኔ ከዚህ በኋላ ራሴ ገብቼበት ወደ ውስጥ ነገሮችን ማስተካከል አለብኝ። ምክንያቱም እናንተ መሀል ላይ እየተፈጠረ ያለው ነገር አለመግባባት ብቻ አይደለም፣ በቃ ለመጣል እየሮጡ ያሉ ሰዎች አሉ። ለኦዲየንስም በዙሪያችንም ላሉ ሰዎች ላንቺም እንዲያውቁት የምፈልገው ወይም ልነግርሽ የፈለኩት ነገር ዛሬ እኔ ራሴ ገብቼበት ነገሮችን አስተካክላለሁ። ምክንያቱም አቡሽም ይሄን ነገር እያወራን ነበር። አቡሽንም ታውቂዋለሽ፣ ሰሞኑን እየተፍታታ ነው። አንዴ ከሀገር ይወጣ ሩታን ካልወሰድኩሽ ብለን ባይዘው ትዝ ይልሻል። ባለፈው ተጣልተን ነበር ከሱ ጋር መጥቼም የነገርኩሽ ቀን እና ያ ነገር እሱ ላይም ትንሽ ሰሞኑን ሪላክስ አድርጎ ተመልሷል መሰለኝ ወደ ስራው እያወራን እንደነበረው ከሆነ እና በዚህ ዙሪያ ስናወራ እሱ ውሳኔ ትክክል እንደሆነ እሱም ነግሮኛል። ያ ነገር ደግሞ ሞር ለኔ አሪፍ ነው። ምክንያቱም አንድ ሰፖርት ማግኘቴ ከራሴ ቤተሰብ ራሱ ጥሩ ነገር ነው። ምክንያቱም አሁን ካንቺ ጋር ይሄን ነገር በማድረጌ እንደሚደብርሽም እንደምትቀየሚም አውቃለሁ እና አንድ ሰፖርት ማግኘቴም ከራሴ ቤተሰብ በጣም ጥሩ ነገር። ምክንያቱም ጓደኛ ወይ ምናምን ብለን የምናቀርባቸው ሰዎች እየሰሩን ያሉን ነገር መጥፎ ነገር አንቺ ምንም እናውቃለን። በጣም ከሚገባው በላይ በጣም የህፃን ስራ ነው የሚሰሩት። ይመጣሉ እዚህም እዛም አኮክቶ ነው የሚሄዱት። የሰው ህይወት ቀልድ እየመሰላቸው ያሉ ሰዎች በጣም ብዙ አሉ አሁን በዙሪያችን እና ከራሴ ቤተሰብ አሁን ሰፖርት ማግኘት ጥሩ ነገር ነው። ምክንያቱም አሁን ከዚህ በኋላ ካንቺ ጋር የማደርገው ነገር ኦብቪየስሊ ይሄ አሁን እዚህ ውስጥ ገብቼ ላይፍ ላይ ዲሲዥን ሜክ አደርግልሻለሁ ማለት አይደለም። አሁን ባይዘው እያማከርኩሽም ሆነ እኔ ራሴ ገብቼበትም ሆነ ነገሮችን አስተካክለዋለሁ እና ይሄን ነገር ሳደርግ ምናልባት እኔና አንቺ ማለት ግጭት ሊኖር ይችላል። ለነገርሽ ግጭትም ብለሽ ጸብ አይደለም አለመግባባት አለ በወሬ ማለት ያን ነገር እንዳይፈጠር አሁን ቀድሜ ልንገርሽ ነው። የሆነ ነገር በወሰንኩ ቁጥር መልሰሽ ወደ እኔን እንትን እንድታረጊኝ ዲክላይን እንድታረጊብኝ አልፈልግም። ልክ ካልሆነ ኦብቪየስሊ ልክ ካልሆነ ተስማማውበት ላይፍ ወይ ነው እሱና እኮ ተመካክረን እያልኩሽ ያለሁት እሱን ነው ሩታዬ። እና እሱ ሁሌ የምናደርገው ነገር ነው ከልጅነታችን የሚያደግንበት ነገር ስለሆነ አይከብደንም። ግን አሁንም ቤተሰቦች ኦዲየንስም በዙሪያም ያሉ ሰዎች እንዲያውቁልኝ የሚፈልገው ነገር ከዚህ በኋላ ከእህቴ ጎን አለው። ሁሌም እኮ አለው። አሁን ቢዚ ምናምን በሚለው ነገር ይቆማል ለተወሰነ ጊዜ። ምክንያቱም ግዴታ ይሄ ነገር መስተካከል አለበት። እኔ ከዚህ በኋላ ከጎኑ አለው። አንድ ሰው መጥቶ ኢቭን ከፍቷት ካየው ከዚህ በኋላ ተጠያቂ እንደማንም አለ ከኔ ውጭ። ስለዚህ ይሄ ስህተት እንዲደገም አልፈልግም ሩታዬ። አሁን ያለሽበትን መስመር ገብቼም አውቃለሁ ምናምን እነዛን ነገሮች በደንብ አስተካክላቸዋለሁ። በእኔ ጣይ እሱን ነገር ላንቺም ቀድሜ እነግርሻለሁ፣ በደንብ እናስተካክለዋለን። አሁን አቡሽ ይቀረኛል፣ ተስማምቷል። ግን አቡሽ ከጎኔ በደንብ መሆን አለበት። እነ ሁሉም ከጎናችን ቢሆንም እንትን አይደለም እኮ የምልሽ፣ ይሄ በሀሳብ አይደለም። ሀሳብማ ኦብቪየስሊ አንድ አይነት ሀሳብ ኖሮን ነው እኮ ንግግር ይሆናል የማያግባባን አንዳንዴ ምናምን ከአቡሽ ጋርም። ግን አሁን በአካል መጥቶ እሱም ያለበትን ነገር ትቶ እንዲያግዘኝ እኔ ደግሞ ልክ በዚህ ነው ልክ አንተም ያለበትን ነገር ትተህ እሱም ያለበትን ነገር ባይ ዘ ወይ እንትን አይደለም ኮንስታንት ወይም ደግሞ እስከ መጨረሻው አይደለም እኮ ነገር የሚቀጥለው። አንድ የፈተነው ሰላም የሆነ ኑሮ እንኖር ነው አይደለም ሩታይ? ትክክል አይደለም? ልክ ነህ። በቃ አሁን ለምኑም ማስጠንቀቅ የፈለኩት ከዚህ በኋላ አለው ነው። እሷ በምትወሰናቸው ውሳኔዎች እኔም በምወስነው ውሳኔዎች ውስጥ እሷም እኔም አለ፣ ቤተሰቤም በሙሉ አለ። ብቻዋን አይደለችም ከዚህ በኋላ ገብቷቸዋል። ምክንያቱም እኛ ቢዚ ነን ምናምን እያለን ብዙ ነገር ተበለሻሽቷል አሁን ላይ። ያን ነገር ደግሞ ሩታዬ በሚገባ አስተካክለዋል። ገብቶሻል? በዚህ ልክ ይኸውልህ፣ እኔ አሁን አንተ እንደምታስበው አይነት ጭንቀት እየተጨነቅኩ አይደለም። አንቺ አይደለሽም። ምክንያቱም አሁን መሰለህ አዳምጠኝ፣ አንተ እንደምታስበው አይነት ጭንቀት ውስጥ አይደለሁም። እኔ በጣም ሪላክስ እያደረኩኝ ያለው ሰው ነኝ። ሲቀጥል ደግሞ አሁን አጠገብሽ የነበሩ ሰዎች እና አሁን ላይ ያከዱሽ ምናምን ያልካቸው በቅርቡም እንደዚህ ነገር ተፈጥሮ ምናምን አይተ ሊሆን ይችላል። እኔ ደግሞ ይሄ ነገር እንደሚፈጠር ቀድሜ አውቃለሁ።
እድሜ ስለማቀው ለዛም ነገር ሬዲ እንደመሆን አትጠራጠር። ኦብቪስሊ እሱማ አት ኤኒ ታይም ዝግጁ እንደሆነን በምንም ነገር ማንም ሰው እንዲያውቅ ፈልጋለሁ። ስለዚህ ምንም የሚፈጠር ምንም የሚመጣ ግን አሁን ለምሳሌ ኤፋን ታውቂዋለሽ ምን ያህል እንደምወደው የፈለገ የአብርሃም ወንድም ቢሆን በጣም ነው የምወደውና ኢቨን ሁላ ለሱ ነው አደረ የሰጠው ታውቂያለሽ አንቺን። ምክንያቱም ባልነበርኩበት ሰዓት ላይ ፕሮቴክት እንዳያደርግሽ ፈልጋለሁ ምናምን። ግን አሁን ላይ እሱም ያንቺን ሐሳብ በጣም ተቀላቅሎት እሱም ወደማይሆን ውሳኔ ላይ ነው እየሄደ ያለው። ጌታችሁበት ያላችሁት መንገድ ደስ አይልም። ኤፍሬምንም ቆም ያወራዋለሁ፣ ደስታንም አወራዋለሁ። ከደስታ ጋርም ሰሞኑ መገናኘታችን አይቀርም ትኖሪያለሽ። እሱንም በጣም ፈልገዋለሁ ሰሞኑን። አዎ እሱንም ላገኘው አልቻልኩም። አይደለም ይቅርታ አድርግልኝ። እኔ አይሰማሽ ባይሆንም እኔ መጀመሪያ እሱ ተረጋግቶ እኔ ለማዳመጥና የኔን ሐሳብ ለመረዳት ሬዲ ሲሆን አገኛለሁ። በትክክል ተገናኝተን ነገሮችን በሲምፕል በሆነ ወይ እንፈቷል። መሆን ካለበት ይሆናል። ይሄ ነገር ደግሞ ተደጋጋሚ አይደለም ሩታዬ፣ እናስተካክለዋለን። እኔ በጣም ይኸውልህ እኔ አሁን ምን እንደሆነ ታውቂያለሽ? እንዴት ነው የቅርቤ ሰው ብለህ እና ዲቴል ብዙ ነገር የማትነግረው ሰው አለ። የቅርቤ ሰው ሆኖ ኢቭን ተረዳውሻ። ከዛ ደግሞ የቅርቤ ሰው ብለህ ደግሞ ሁሉንም ነገር የምታማክረው አይነት ሰው አለ። ሙሉ ለሙሉ ተረዳውሻ። የቅርቤ የምላቸው ግን ደግሞ ዲቴል ማላማክራቸው ብዙ ነገር የማያውቁት ነገር ምናምን ያሉ ሰዎች አሉ። ከነዛ መካከል ደግሞ መጥቀስ አልችልም። ገባኝ እንትና ነው እንትና ነሽ ምናምን ልላችሁ አልችልም። ግን ደግሞ በጣም የቅርቤ ከምላቸው ሰዎች መካከል እኔ ደስታ አንዱ ነው። ብዙ ነገሮችን የማልደብቀው ምናምን አይነት ሰው አርጌ ብዙ ነገሮችን ላማክረው ምንም ላልደብቀው ምናምን በተከፋሽበት ሰዓት ስለነበረ ነው ይሄ ነገር የተፈጠረው። ይኸውልህ ነግሬው አውቃለሁ። ከዛ ማለት አልተረዳኝም። የሆነ ነገር ሲፈጠር እየነገርኩት ሳይረዳኝ ቀርቶ የሆነ ነገር ሲፈጠር እኔ ደብረኝ ምን እንደሆነ ታውቂያለሽ? እርታይ መታገስ አልችልም። ገብቶኛል። ያ ነገር አሁን በጊዜ ሂደት ይመጣል። ከዛ ደግሞ ሊረዳኝና ሊያዳምጠኝ ፈቃደኛ ሰው እሱን እነግረዋለሁ። ፊት ለፊት ነግረነው ነገሮችን ማስተካከል እንችላለን። እኔ በጣም በዚህ ሰዓት ይኸውልህ ይቅርታ አድርግልኝና ምንም ቴንሽን ምናምን አልፈልግም። ጀስት ሪላክስ። አሁን እኔም ተዝናንተ እንድኖር ነው የመጣሁት። ገብቶሻል? አሁን ሞር ቺል እያደረግን ቫይብ እያደረግን ይሄ ነገር ብቻ አንዴ ፍትት አድርገ ነው ቁጭ እንበል ብዬ ስላሰብኩ እኔ በዛት እንደነገርኳችሁ ነው። እኔ በጣም ሪላክስ እያደረኩ ነው። ራሴ ላይ መስራት ላይ ነው። እኔ ደስ ይለኛል እኮ እንደዚህ እንድትሆኚ ነው የሁሉ ጊዜ የሚለፋውት ማርለም። ከዛስ ደግሞ የሆነ ከውጭ ኮሽታ ጋጋታ ምናምን ለሚመጣው ነገር ወፍ አልሰማማል ማንንም ነው። አሁን ለማንኛውም ለምንም ነገር ከዚህ በኋላ የሩታ ህይወት እኮ አሁንም እንድትጨነቅ ስለማልፈልግ ነው ይሄን ነገር እየወሰንኩ ያለሁት። መወሰን አልፈልግም ነበር፣ ምክንያቱም ነገሮችን ወጥቼበት ነበር። በራሷ ተወሰን ከፈለጋች ታማክረኝ ብዬ። ከዚህ በኋላ ግን አሁን የሚቀጥለው እንደዛ ነው ማለት አንተ ትወጣለህ ሳይሆን አንተ ቢዚ መውጣት እኮ አይደለም ቢዚነቱን አቆመዋለሁ። አንተ ደምተኝ በቃ ታላቂ ስለሆንክ እንደምን ይሻለኛል? ይኸውልህ አሁን አንተ በጣም ቢዚ ሆነህ ነገሮች ምናምን በስልክ ነበር የምናወራው። ከህይወት ወጣል አልነበረም አልወጣህም። ማንንም ይወጣ የለም። ግን ደግሞ አሁን ደግሞ አንተ በዚህ ልክ ስራህን ትተህ እኔ ላይ እንደዚህ እንድትጨነቅ አልፈልግም። በጣም ሲምፕል የሆነ ላይፍ መኖር ነው የምፈልገው። ታውቂያለሽ፣ አንቺም እኔም አይደለም ማንም ሰው የሚፈልገውም እንደዛ ነው። ያን ነገር ለማድረግ ደግሞ ከጎንሽ ያለውን ሰው ወይም ጠላት ለአንቺ መጥፎ የሚያስበውን በሙሉ ማስወገድ አልጎዱኝም። አንቺ ይኸውልሽ ሴት ነሽ አውቃለሁ። እንደ ሴትነትሽም አይደለሽም፣ ጥንካሬሽ ከማንም በላይ ነው። ያንን ጥንካሬሽን ደግሞ ደግፌው ሞር ደግሞ ደስተኛ እንድትሆኝ ይፈልጋል። ከዚህም በላይ ደግሞ የተጨማሪ ልጆችን እንድትወልድ ይፈልጋል። አሁን እኔ ልጄ ገና አላደገም። እሷ አድጎ ጎርምሶ ምናምን እንደዛ ሲሆን ነው የምደጋገመው እንጂ አሁን ላይ እኔም ሪላክስ ልጄም ሪላክስ ሲጀመር በደንብ ተንደላቀው ያደርጋል። እሱ ነው አውቃለሁ። እኔ እናቱ እያለሁለት ድሮስ ሁላችንም አለለ እሱና ሞር ያንንም እንድታረጊ ስለፈለኩ ነውና ሩታዬ አሁን ባይሆን አለባበስሽ ቅድም ተመችቶኝ ስለነበረ በዚሁ እራት በልተን ወደ ቤትሽ ትሄጃለሽ። አልሄድም። ነይ